سلام نايتي بيت سبت قاتلتي كم يكنهم أنا دحاني كثير مسكين نصون دمه دحان تكونوا سلام تكونوا بسلهم ونتمنوا بيت سب كم يكنهم لالكية تنفقت بيت سب لما أنتي ثم فيديو حدا متقلهم بيت سب أنتي لما لايك شير سبسكرايب نقولكم مبراتات عني سبسكرايب نقولكم دم سبسكرايب نقولكم بيت سكونوا سبسكرايب نقولكم دم أنا صريتهم أي فلاني أو كومنت لكم من البيت سب إن لما أنت لما حمد السلامة ما فسوت يا كده تحت الخمس بيت سب ولا جو كسكا متجرشات قتلوا لايك شير لكم مبراتات يعني كلكم دلي لفتا فيديو هبلكم ከሶስቱ አካላት አንዱ የሆነው መንፈስ ቅዱስ ከአብ ጋር ያለው ዝምድና ምንድነው? ሀ ከአብ ተወለደ፣ ለ ከአብ ሰረጸ፣ ሐመርሃ ከአብ ተፈጠረ። መልሱ ለ ከአብ ሰረጸ። መንፈስ ቅዱስ ከአብ የመውጣቱ ወይም የመስረጹ ምስጢር ዘላለማዊ ነው። ወልድ በተለየ አካሉ ከአብ እንደተወለደ መንፈስ ቅዱስም በተለየ አካሉ ከአብ ሰርጿል። ጥያቄ ቁጥር 2 በሥላሴ መካከል ያለውን የአካል ልዩነት የትኛው ቃል ይገልጸዋል? ሀ መለኮት፣ ለ ባህሪ፣ ሐመርሃ ግብር። መልሱ ሐመርሃ ግብር። ሥላሴ በባህሪና በመለኮት አንድ ናቸው። የሚለያዩት በግብር ነው። ይኸውም አብ ወላዲና አሰራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ደግሞ ሰራጺ በመሆናቸው ነው። ጥያቄ ቁጥር 3 መንፈስ ቅዱስ ከአብ ሰረጸ ሲባል ትርጉሙ ምንድነው? ሀ ከአብ ተፈጠረ፣ ለ ከአብ ተገኘ፣ ሐመርሃ ከአብ በኋላ መጣ። መልሱ ለ ከአብ ተገኘ። መስረጽ ማለት መውጣት ወይም መገኘት ማለት ሲሆን ይህ መንፈስ ቅዱስ ከአብ ጋር ያለውን የዘላለም ግንኙነት ይገልጻል። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል እንዳለው። ጥያቄ ቁጥር 4 በባቢሎን ግንብ ግንባታ ጊዜ የሥላሴ ሦስትነት እንዴት ተገለጠ? ሀ ኑ እንውረድ በሚል ንግግር፣ ለ እግዚአብሔር አብ ሲወርድ፣ ሐመርሃ በመላእክት ትእዛዝ። መልሱ ሀ ኑ እንውረድ በሚል ንግግር። በኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይረዳው ቋንቋቸውን በዚያ እንደባልቀው እንደተባለው እግዚአብሔር ኑ ማለቱን ሶስትነቱን እንውረድ ማለቱ ደግሞ በሥራ አንድነታቸውን ያሳያል። ጥያቄ ቁጥር 5 ቅዱስ አትናሲዮስ ስለ ቅድስት ሥላሴ አንድነትና ሶስትነት ምን ብሎ አስተማረ? ሀ ሶስት አካል ሶስት ባህሪ፣ ለ ሶስት አካል አንድ ባህሪ፣ ሐመርሃ አንድ አካል አንድ ባህሪ። አርሴማ ማለት ምን ማለት ነው? ሀ ንጽሕት፣ ለ የከበረች፣ ሐመርሃ ተጋዳይ። መልሱ ለ የከበረች። አርሴማ የሚለው ስም ትርጉሙ የከበረች ማለት ሲሆን ወላጆቿ ልጅ በማጣት ሲጸልዩ ቆይተው በስዕለት ተሰጥቷቸው በታላቅ ክብርና ንጽህና ሳድገው ያወጡላት ስም ነው። ጥያቄ ቁጥር 2 የቅድስት አርሴማ እናትና አባቷ ማን ይባላሉ? ሀ ቴዎድሮስና አትናሲያ፣ ለ ዘረንጦስና ቴዎብስታ፣ ሐመርሃ ሄሮድስና አፎሚያ። መልሱ ሀ ቴዎድሮስና አትናሲያ። ቅዱስ ቴዎድሮስና ቅድስት አትናሲያ ከካህናት ወገን የሆኑ እግዚአብሔርን የሚፈሩ
በጊዜው ደግ የተባሉ ወላጆች ነበሩ። ልጃቸውን ቅድስት አርሴማን በስዕለት ካገኙ በኋላ በወቅቱ በነበረው የሮም ሥርዓትና የቤተ መቅደስ ሕግ በንጽህናና በቅድስና ኮትኩተው አሳድገዋታል። ጥያቄ ቁጥር 3 ቅድስት አርሴማን አሰቃይቶ በሰይፍ እንድትገደል ያደረገው ንጉሥ ማን ነው? ሀ ንጉሥ ዲዮቅልጥያኖስ፣ ለ ንጉሥ ድርጣድስ፣ ሐመሩሃ ንጉሥ ኔሮን። መልሱ ለ ንጉሥ ድርጣድስ። ምንም እንኳን ንጉሥ ዲዮቅልጥያኖስ በውበቷ ተማርኮ እንድትመጣለት ቢያዝም ቅድስት አርሴማ ግን ሰማዕትነቷን የፈጸመችው ወደ ሌላ ሀገር ከተሰደደች በኋላ ነው። በሄደችበት ሀገርም ንጉሥ ድርጣድስ የተባለ ንጉሥ በውበቷ ተሸንፎ አግብኝ ቢላት እምቢ በማለቷ በንዴትና በጭካኔ በሰይፍ እንድትገደል አድርጓል። ጥያቄ ቁጥር 4 ቅድስት አርሴማ ንጉሥ ዲዮቅልጥያኖስን ሸሽታ ወዴት ሀገር ሄደች? ሀ ወደ ግብጽ፣ ለ ወደ ሮም፣ ሐመሩሃ ወደ አርማንያ። መልሱ ሐመሩሃ ወደ አርማንያ። በሮም የነግስ የነበረው ዲዮቅልጥያኖስ በውበቷ ተማርኮ በግድ ሊያገባት በፈለገ ጊዜ ቅድስት አርሴማ ንጽህናዋን ለመጠበቅ ስትል ከቅድስት አጋታና ከሌሎች ደናግል ጋር በመሆን ወደ አርማንያ ትሰዳለች። ጥያቄ ቁጥር 5 እናታችን ቅድስት አርሴማ ሰማዕትነትን የተቀበለችው መቼ ነው? ሀ ታኅሳስ 6፣ ለ ግንቦት 29፣ ሐመሩሃ መስከረም 29። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ፎሎ ማድረጋችሁን እንዳትረሱ። የአምስተኛውን ጥያቄ መልስ ኮሜንት ላይ እንድትመልሱ እንጠይቃለን። እዚህን መስላ ቤተሰብ ለማንት ነውረና ቪዲዮ ሰዓት እዚህን መስላ እና ሰብ ብድከሚ ካዲ ቪዲዮ ሕዘዝ መጽእ ሰናይ ቅንያት ይሁንልኩም ቤተሰብ ስለተከታተልኩም ደግሞ በጣዕሚ ለመስገን ብጣዕሚ ልፈትወኩም ካብ ልቢ ማለት ብጣዕሚ ለመስገን ሰናይ ቅንያት ይሁንልኩም ቤተሰብ